ሰላም ሰላም የቻናላችን ተከታታዮች በዛሬው ቪዲዮአችን የምንመለከተው ስለ አፊኒቲ 2025 ሶፍትዌር ይሆናል ማለት ነው። በዚህ ሶፍትዌር የምንሰራቸው ስራዎች ምን ምንድን ናቸው የሚሉትን በደንብ እንመለከታለን ማለት ነው። ይሄ ሶፍትዌር የሚያገለግለን የተለያዩ ቬክተር ቤዝድ እንዲሁም ደግሞ ፒክስል ቤዝድ የሆኑ ስራዎችን ለመስራት ለግራፊክስ ዲዛይነሮች የሚሆን ሶፍትዌር ነው ማለት ነው። ስለዚህ ሶፍትዌሩን የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ስላለ ቴሌግራም ቻናል ላይ ገብታችሁ ዳውንሎድ አድርጋችሁ እንድትከታተሉኝ በዚህ አጋጣሚ ጠይቃችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቪዲዮን እንጀምራለን። ወደ ቪዲዮ በመጀመሪያ ሶፍትዌሩን ክሊክ አድርጌ ኦሬዲ ነው ኢንስቶል ስላደረኩት ከፍተዋለሁ ማለት ነው። ስለዚህ ልክ ከከፈታችሁት በኋላ ያለው ኢንተርፌስ እንደምትመለከቱት እንደዚህ አይነት ኢንተርፌስ አለው ማለት ነው። ስለዚህ እዚህ ጋራ ይሄንን ኤክስ አድርጋችሁ ከፈለጋችሁ ፋይል ጋር ገብታችሁ እዚህ ጋራ ኒው የምትለዋን ክሊክ ማድረግ ትችላላችሁ ማለት ነው። እንዲሁም በተጨማሪ እዚህ ጋራ መታችሁ ይሄን ክሊክ ስታደርጉት እንደዚህ አይነት ኢንተርፌስ ይመጣላችኋል። ስለዚህ እዚህ ጋር መታችሁ የፕላሱን አይከን ክሊክ ማድረግ ትችላላችሁ። ስለዚህ እዚህ ጋራ እንደምትመለከቱት የተለያዩ ፕሪሴቶች አሉ ማለት ነው። አሁን እዚህ ጋራ ፕሪሴት የሚለው ምንድነው? ኦሬዲ እናንተ ከስተማይዝ አድርጋችሁ ዊድዝ እና ሄቱን ራሳችሁ ዲፋይን አድርጋችሁ ከዛ በኋላ ሴቭ ያደረጋችኋቸው በብዛት የምትጠቀሙባቸው የወረቀት ሳይዞች ናቸው ማለት ነው። ፕሪሴት የሚባለው እዚህ ጋር ኦሬዲ ሴቭ አድርጋችሁ ያስቀመጣችኋቸው ሳይዞች ናቸው ማለት ነው እዚህ ጋር የሚቀመጡት። ቀጣይ ላይ እዚህ ጋር የምታዩቸው ደግሞ እዚህ ጋር ለምሳሌ የተለያዩ ፔጅ ሳይዝ የምንላቸው አሉ ኢሉስትሬተር ላይ ወይንም ፎቶሾፕ ላይ ፕሪንት ሳይዝ ተብለው የተቀመጡት ማለት ነው። ኤ4 ሳይዝ አለ፣ ኤ5 አለ፣ እንዲሁም ኤ3 ሳይዝ አለ። የተለያዩ ወረቀት ሳይዞች አሉ ማለት ነው። ስለዚህ ፕሮፋይል ተብሎ የተቀመጡት የአዶቤ ፎቶሾፕ እና የአዶቤ ኢሉስትሬተር ላይ እዚህ ጋራ ታገኟቸዋላችሁ ማለት ነው። ስለዚህ እዚህ ጋም ለፎቶ የሚሆኑ የተለያዩ ሳይዞች አሉ። ከዚህ ውስጥ መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያሉት ኢሉስትሬተር እና ፎቶሾፕ ላይ ያሉት ሀሳቦች ናቸው። ሌላው እዚህ ጋር ስትመጡ ደግሞ እዚህ ጋራ ለምሳሌ ፕሪሴት አሁን ለምሳሌ ኢንስታግራም ብዬ እዚህ ጋራ ብጽፍ እንደምትመለከቱት እዚህ ጋራ ክሬት ፕሪሴት ማለት እችላለሁ። እዚህ ጋር ለምሳሌ ዊድዝ ሳይዙን ዩኒቱን ለምሳሌ ፒክስል ላይ ላድርገውና 1080 በ1080 ብዬ እዚህ ጋራ ለምሳሌ እንደዚህ ባስቀምጥ ለምሳሌ ይሆናል ብዬ የማስበው ሳይዝ ይሄ ከሆነ እዚህ ጋር 1080 በ1080 እዚህ ጋራ ስም ሰጥቼዋለሁኝ። ከዛ እዚህ ጋራ ሪዞሉሽኑም ከእያንዳንዱ ፕሮፐርቲ ነው ሴቭ የሚሆነው። ስለዚህ እዚህ ጋር ክሬት ፕሪሴት ትሉታላችሁ ማለት ነው። ስለዚህ እዚህ ጋራ እንደምትመለከቱት ፕሪሴት ላይ ይመጣል ማለት ነው። የመጀመሪያው ያያችሁት ጋር ፕሪሴት ጋር ይመጣል ማለት ነው። እዚህ ጋር እንደምትመለከቱት 1080 ፒክስል በ1080 ኢንስታግራም ብሎ ይመጣል ማለት ነው። ስለዚህ እዚህ ጋራ መታችሁ ይሄንን ኦን ኦፍ ማድረግ ትችላላችሁ እዚህ ጋር ያለውን ኢንተርፌስ ማለት ነው። ሌላው እዚህ ጋራ ፕሪሴት ኦሪንቴሽን የሚል አለ። ለምሳሌ እዚህ ጋር ላንድስኬፕ ፖርትሬት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ እዚህ ጋር እንደምትመለከቱት ዶክመንት ሳይዝ ላይ ዩኒታችሁን ታስተካክላላችሁ። ከዛ በኋላ እዚህ ጋር ሪዞሉሽን አለ። በተጨማሪ እዚህ ጋር ደግሞ ዊድዝ እና ሃይታችሁን ማስቀመጥ ትችላላችሁ። ሌሎች አብዛኞቹ ኢሉስትሬተር እና ፎቶሾፕ ጋር ካሉት ሀሳቦች ጋር ተመሳሳይ ናቸው ማለት ነው። ለምሳሌ እዚህ ጋር ስትመጡ የከለር ሞድ አለ አርጂቢ፣ እንዲሁም ደግሞ ሲኤምዋይኬ ከለር ሞድ አለ። ለምሳሌ እዚህ ሶፍትዌር ላይ የፒክስል ቤዝድ የሆኑትንና እንዲሁም ደግሞ ቬክተር ቤዝድ የሆኑትን ስራዎች በአንድነት ስለሚሰራ እዚህ ጋር ለምሳሌ ግሬ ስኬል አለ። ሞር ፎቶሾፕ ላይ ነው ይሄን የምናውቀው። ሌላው ደግሞ ላብ ከለር አለ። ስለዚህ እንደምንሰራው ስራ እነዚህን አቀናጅተን መክፈት እንችላለን ማለት ነው። ሌላው እዚህ ጋራ ስትመጡ ታች ጋራ ትራንስፓረንሲ የሚል አለ። ባክግራውንዱን ትራንስፓረንት ማድረግ ትችላላችሁ። ሌላው እዚህ ጋራ አርት ቦርድስ የሚል አለ። እሱን ክሊክ አደረጋችሁት ማለት ከአርት ቦርዳችሁ ውጭ ያለውን ኢንተርፌስ ኦብጀክቶችን ለማስቀመጥ መጠቀም ትችላላችሁ እንደማለት ነው። ሌላው ለምሳሌ እዚህ ጋራ የተለያዩ መልቲፕል ፔጆችን መክፈት ከፈለጋችሁ እቺን ክሊክ አድርጋችሁ ለምሳሌ ነምበር ኦፍ አርት ቦርዳችሁን እዚህ ጋራ ዲፋይን ማድረግ ትችላላችሁ። ሌላው ደግሞ አሬንጅመንቱን እዚህ ጋር ሆሪዞንታሊ እና ቨርቲካሊ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ማርጅን ብሊድ እዚህ ጋራ መጨመር ትችላላችሁ ክሊክ እያደረጋችሁ ማለት ነው። ኦሬዲ የምናውቃቸው ሀሳቦች ስለሆኑ እነዚህን እናልፋቸዋለን። ለምሳሌ እዚህ ጋር ክሬት ኒው ዶክመንት ልበል። እዚህ ጋራ ባስቀመጥኩት ሳይዝ ዶክመንት እዚህ ጋር ክሬት አድርጌያለሁ ማለት ነው። ስለዚህ እዚህ ጋራ መታችሁ ለምሳሌ ይሄንን ቬክተር ላይ ታደርጉታላችሁ። ስለዚህ ቬክተር ላይ ያደረግነው ማለት እንደ አዶቤ ኢሉስትሬተር ላይ የምንጠቀማቸው ቱሎች ከዛ ጋራ ተቀራራቢ የሆኑ ቱሎች እዚህ ጋራ እናገኛለን ማለት ነው። ስለዚህ እዚህ ኢንተርፌስ ላይ ዲዛይናችንን መስራት እንችላለን። ከላይ በኩል እንደምትመለከቱት ሜኑ ባር አለ። እዚህ ጋር ፋይል ኤዲት ዶክመንት ቴክስት የሚሉት ከስር ደግሞ እዚህ ጋር እንደምትመለከቱት ኦፕሽን ባሮችን እዚህ ጋር እናገኛለን። እዚህ ጋር ቱል ባር እናገኛለን ማለት ነው በስተግራ በኩል። በስተቀኝ በኩል ደግሞ የተለያዩ ፓኔሎችን እናገኛለን። ነጩ ቦታ ደግሞ
አርት ቦርዳችን ነው። ስለዚህ ከአርት ቦርድ ውጭ ያለውንም ኢንተርፌስ ኦብጀክቶችን ለማስቀመጥ መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር ስትመጡ ኢዲት ጋር ከሜኑ ባራችሁ ከዛ በኋላ እዚህ ጋር ሴቲንግ ላይ ስንመጣ እዚህ ጋር የተለያዩ ሴቲንጎችን ማስተካከል እንችላለን። ለምሳሌ እዚህ ጋር ዩዘር ኢንተርፌስ የሚል አለ። እዚህ ጋር መታችሁ የዩዘር ኢንተርፌሳችሁን ከለር አሬንጅ ማድረግ ማስተካከል ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ለምሳሌ ዩአይ ብራይትነሱን ብንጨምረው ላይት እየሆነ መምጣት ይችላል። ሞር ደግሞ ዳርክ እያደረጋችሁት መምጣት ትችላላችሁ ማለት ነው። ሌላው ደግሞ የቴክስት ኮንትራስቱን ከፍና ዝቅ እያደረጋችሁ መጠቀም ትችላላችሁ። እንደምታዩት ዝቅ ይላል ከፍ ይላል ማለት ነው። ስለዚህ የሚመቻችሁን እናንተ እዚህ ጋራ አሬንጅ አድርጋችሁ መጠቀም ትችላላችሁ። ሌላው ለምሳሌ እዚህ ጋር የባክግራውንዱን ከአርት ቦርድ ውጭ ያለውን ከለር በደንብ እንደሚመቻችሁ አድርጋችሁ ራሳችሁ ከስተማይዝ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ሾርት ከት እዚህ ጋር የሚመቻችሁን ሾርት ከት እዚህ ጋራ ለምትፈልጉት ቱል ማስቀመጥ ትችላላችሁ ማለት ነው። ስለዚህ ስንጨርስ ይሄን ክሎዝ ነው የምንለው ማለት ነው። ሌላው እዚህ ጋር እንደምትመለከቱት አዶቤ ኢሉስትሬተር ላይ የምናውቀው ሰሌክሽን ቱል እዚህ ጋር ሙቭ ቱል ነው የምንለው ማለት ነው። ሌሎች ቱሎችም አሉ። እዚህ ጋር አርት ቦርድ ቱል አለ። እዚህ ጋር ስትመጡ ደግሞ የተለያዩ ኖዶች አሉ። አሁን ኖድ ቱል ተጠቅመን አንድ ፓዝ ላይ አንድን ፓዝ ሙቭ ማድረግ እንችላለን። አንድን አንከር ፖይንት ሙቭ ማድረግ እንችላለን፣ ማንቀሳቀስ እንችላለን ማለት ነው። ሌላው እዚህ ጋር ፖይንት ትራንስፎርም ቱልን ተጠቅመን አንከር ፖይንቶችን ማንቀሳቀስ እንችላለን ማለት ነው። እንዲሁም በተጨማሪ ደግሞ አድ አንከር ፖይንት ቱል፣ ዲሊት አንከር ፖይንት ቱል እዚሁ ላይ ነው የምንጠቀመው ማለት ነው። ለብቻ አይደለም እዚህ ሶፍትዌር ላይ ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ለብቻ እዚህ ጋር የተቀመጠ ኮርነር ራዲየስ ለኦብጀክቶቻችን ኮርነር ራዲየስ የምንሰጥበት ቱል አለ። በጣም ስለ ፔን ቱል፣ ቤዚክ ሼፕ ብዙ ቱሎች አሉ እዚህ ጋር ማለት ነው። ስለዚህ በቀጣይ እነዚህን ቱሎች የምናያቸው ይሆናል ማለት ነው። ለኢንትሮዳክሽን ስለሆነ የአሁኑን ኢንተርፌሱን ለማየት ነው ማለት ነው። ስለዚህ ከላይ በኩል እዚህ ጋር ቬክተር የምትሰሩ ከሆነ ወይንም ሎጎ ዲዛይን ሼፕ ቅርጽ የሚበዛባቸው ነገሮች የምትሰሩ ከሆነ ቬክተር ላይ ነው የምታደርጉት ማለት ነው። ሌላው ለምሳሌ እዚህ ጋር ፒክስል ላይ ያደረጋችሁት ማለት ደግሞ ላይክ እንደ ፎቶሾፕ ይሆናል ማለት ነው። ለፒክስል ቤዝድ ፎቶ ነክ የሆኑ ነገሮችን ኢዲት የምናደርግ ከሆነ እዚህ ጋር ፒክስል ላይ አድርገን ለዛ የሚሆኑ ቱሎችን እዚህ ጋር ማግኘት እንችላለን። ሌላው እዚህ ጋር ደግሞ ሌአውት የሚል አለ። እዚህ ጋር ሌአውት ጋር ስትገቡ ደግሞ ነምበር ኦፍ አርት ቦርዳችሁን እየጨመራችሁ የተለያዩ የጋዜጣ ሊሆን ይችላል፣ መጽሔቶች ሊሆን ይችላል፣ ካታሎጎች ሊሆኑ ይችላሉ፣ እንዲሁም ደግሞ የተለያዩ ብሮሸሮች ሊሆኑ ይችላሉ። እዚህ ላይ ዶክመንት ቤዝድ የሆኑ ስራዎችን መስራት ትችላላችሁ ማለት ነው። ሌላው እዚህ ጋር 3 ክሊክ ስታደርጉ የተለያዩ ለምሳሌ ሪተች የምትሰሩ ከሆነ ለሪተች የሚሆኑ ቱሎቹን የምታገኙበት ኢንተርፌስ እዚህ ጋር የተዋቀረ አለ። እሱን ክሊክ አድርጋችሁ መጠቀም ትችላላችሁ። ሌላው ከለር ግሬዲንግ የምትሰሩ ከሆነ ይህንን ክሊክ አድርጋችሁ መጠቀም ትችላላችሁ ማለት ነው። ኮምፖዚሽን የምትሰሩ ከሆነ እዚህ ጋር ክሊክ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ቬክተር ላይ ላድርገውና ለምሳሌ እዚህ ጋር እንምጣ ፋይል ጋር እዚህ ጋር ስቱዲዮስ የሚለው ጋር ስትገቡ ደግሞ እዚህ ጋር አሁን ያየናቸው ኦፕሽኖች ዘሴም ቲንግ ራሳቸው እዚህ ጋር ታገኟቸዋላችሁ። ለምሳሌ እዚህ ጋር ኦፕን የምትሉ ከሆነ በዛ ምስል ሳይዝ አርት ቦርዱን ይከፍትላችኋል ማለት ነው። ምስሉን አስገብቶ ለምሳሌ ኦፕን ብለን እዚህ ጋር እንምጣና ለምሳሌ ይህንን ክሊክ አድርጌ ኦፕን ብለው እንደምትመለከቱት ለብቻ እዚህ ጋር የከፈትኩት የመጀመሪያው ሌላ አርት ቦርድ ነው። እዚህ ጋር ደግሞ ሌላ አርት ቦርድ ላይ ይከፍትልኛል ማለት ነው። ስለዚህ እንደምትመለከቱት ኢሜጅ ነው ማለት ነው፣ ወይንም ደግሞ ራስተር የሆነ ኢሜጅ ነው ማለት ነው። ስለዚህ ይህንን ሰሌክት አድርጋችሁ ከሜኑ ባራችሁ ቬክተር ጋር ትገቡና እዚህ ጋር ኢሜጅ ትሬስ የሚል አለ። እሱን ክሊክ ካደረጋችሁ በኋላ እዚህ ጋር በደንብ ትሬሽሆልዱን ታስተካክሉታላችሁ ማለት ነው። በደንብ ኤጁ ላይ ፐርፌክት የሆነ ነገር ስታገኙ ከፍና ዝቅ እያደረጋችሁ ከዛ በቀጥታ አፕላይ ማድረግ ትችላላችሁ ማለት ነው። እዚህ ጋር መተን አፕላይ እናደርጋለን። ስለዚህ ይሄ ኢሜጅ ትሬስ ሆነ ማለት ነው። እዚህ ጋር መታችሁ ሌየር ፓኔላችሁ ጋር ስታዩቸው እያንዳንዱን ሌየር ነጣጥሎልናል ማለት ነው። ስለዚህ በሙቭ ቱል ለምሳሌ ይህንን ራይት ክሊክ አድርገን አንግሩፕ ብናደርገው ይሄ ለብቻ አለ፣ እዚህ ጋር ያሉት ለብቻ እናገኛቸዋለን ማለት ነው። ስለዚህ ለብቻ አድርጎ ይከፋፍልልናል ማለት ነው። ስለዚህ አሁን መጀመሪያ ከነበረው ትሬስ ከተደረገ ከለሩን በፈለጋችሁት ከለር ክሊክ እያደረጋችሁ መቀየር ማስተካከል ትችላላችሁ ማለት ነው። ይህንንም ሰሌክት እያደረጉ እዚህ ጋር እየመጣው ተመሳሳይ የሆነ ከለር አሬንጅመንት እንዲኖረው ማድረግ እችላለሁኝ ማለት ነው። ስለዚህ በጣም ኢፌክቲቭ የሆነ ቱል ነው ማለት ነው። እዚህ ጋር ያሉትንም ሰሌክት እያደረጋችሁ ሽፍት ተጭናችሁ የእነዚህንም ከለር አሬንጅመንት መቀየር እንችላለን ማለት ነው። ኦፕን እንበለውና በኒው አርት ቦርድ እንክፈተው። ለምሳሌ እዚህ ጋር ይሄን ሎጎ ኦፕን ብዬ ብከፍተው እንደምትመለከቱት ይሄ እዚህ ጋር አንድ ባክግራውንድ ነው ያለው። ስለዚህ ይሄ
እንደ ኢሜጅ ነው የገባው ጄፒጂ ነው ማለት ነው። ስለዚህ ይህንን ለምሳሌ ምን እናደርገዋለን ሰሌክት አድርገን እዚህ ጋር እንምጣና ቬክተር ጋር ኢሜጅ ትሬስ እናድርገው። ከዛ በኋላ ይህንን አፕላይ እንለዋለን ማለት ነው። በመቀጠል እዚህ ጋር ስትመጡ እንደምትመለከቱት ለያየልን ማለት ነው ሌየሮቹን። ለምሳሌ ይህንን ራይት ክሊክ አድርገን እዚህ ጋር ራይት ክሊክ አድርገን አንግሩፕ ብናደርገው ስለዚህ ይሄ አንግሩፕ ሆኗል ማለት ነው። እችኛዋን ለምሳሌ ለብቻ ሰሌክት አድርጌ ሙቭ ባረጋት እንደምትመለከቱት ያ ከኋላ በኩል ያለውን ዲቫይድ አላረገውም ማለት ነው። ትራንስፓረንት አላረገውም በዚህ ቅርጽ ማለት ነው። ስለዚህ ከኋላ ያለውን ቅርጽ ለብቻ ነው የሚያስቀምጥላችሁ፣ ይህንንም ደግሞ ለብቻ ነው የሚያስቀምጥላችሁ ማለት ነው። ስለዚህ በጣም አሪፍ የሆነ ቱል ነው ማለት ነው ይሄ ሶፍትዌር ማለት ነው። ስለዚህ እንደዚህ እያደረግን የተለያዩ ኢሜጆችን ትሬስ ማድረግ እንችላለን ማለት ነው። ስለዚህ በቀጣይ እያንዳንዱን ሰፓሬትሊ ነጣጥለን ቱሎቹን ለማየት እንሞክራለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። እንዲሁም ደግሞ ለዲዛይን ሶርሶች የሚያስፈልጋችሁን ፋይሎች ቴሌግራም ቻናል ላይ ስለማስቀምጥ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አለ። በዛ በመግባት ሶርሶችን ማግኘት ትችላላችሁ ማለት ነው። በቀጣይ ቱቶሪያል እስከምንገናኝ ሰላም ቆዩ። ቻው